የባለፈው ቪዲዮ 4 ሰዎችን እድለኛ አድርጋለሁ 5 ሰው ብያችሁ ነበር። ኮሜንት ቦታ ላይ የመጀመሪያ ቪዲዮ ያየ አዲሱ ፓስፖርት አሞላል የሚለው ላይ ቪዲዮ የመጀመራችሁ ኮሜንት ያደረጋችሁ 5 ሰዎች ፓስፖርት በነፃ አሞላላችኋለሁ ብዬ በቪዲዮ ሰርችላችሁ ነበር። ከዛ ውስጥ 4 ሰዎች እድለኛ ሆናሉ። አንደኛው ወደ ሐዋሳ ምናምን ነበር እስካሁን የሱ ፕሮሰስ ያልጨረስ ነው። ዛሬ ደግሞ ይሄን ቪዲዮ ለሰው ምንም ሳትከፍሉ በራሳችሁ በስልካችሁ ሊሆን ይችላል፣ በላፕቶፕ ሀገር ላይ ሆናችሁ ውጭ ሀገር ሊሆን ይችላል፣ ኢትዮጵያ ውስጥ ሆናችሁ በራሳችሁ ስልክ ሊሆን ይችላል፣ ኮምፒውተር በፈለጋችሁ ፕላትፎርም እንዴት አድርጋችሁ እስከ ክፍያው ድረስ እንዴት አድርጋችሁ ማውራት እንደምትችሉ ይሄ አጋጣሚ ደግሞ 1005 ፕሮግራም ከምትከፍሉት ያለ ምንም ክፍያ ይሄን ቪዲዮ ብቻ እስከመጨረሻ በደንብ ያያችሁ በሌላ በኩል ቪዲዮን ያያችሁ በሌላኛ በኩል ደግሞ ራሳችሁ እየተመዘገባችሁ እንዴት አድርጋችሁ መዝገብ እንደምትችሉ ይሄን ቪዲዮ እስከመጨረሻ ካያችሁ ትሰራላችሁ ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ መጀመሪያ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም 90% የሚያክል ይሄን ቪዲዮ መከታተል ምንም ሰብስክራይብ ያላደረገ ላይክ ያላደረገ እንደሆነ አሁን እንግዲህ በደንብ ተከታተላላችሁ። ስልካችሁ ላይ ያለው ጎግል ሊሆን ይችላል ወይም ክሮም ትከፍታላችሁ። ለምሳሌ እኔ ጎግል ከፍታለሁ ማለት ነው። እናችሁ ሰርች ባለው ላይ አንድ ጊዜ ክሊክ ታደርጉና አፕላይ ፓስፖርት ኦንላይን ኢትዮጵያ ትጽፋላችሁ። አፕላይ ፓስፖርት ኦንላይን ትመርጣላችሁ። በዙን ከመረጣችሁ በኋላ የመጀመሪያው ለምትመጣለች አሁን እዚህ ጋር ነው ብዙ ነገር መስራት የሚችለው። እዚህ ጋር አሁን መጀመሪያ ስክሪን ላይ እንደምትመለከቱት ኢሚግሬሽን እና ዜግነት አገልግሎት የሚላለ ዌልካም ቱ ኢትዮጵያ ፓስፖርት ሰርቪስ የሚለውን አምጥቶልናል። እዚህ ጋር ብዙ ነገሮች መጀመሪያ ማየት ትችላላችሁ። ስታርት ነው አፕሊኬሽን የሚላለ፣ ሬጂስተር የሚላለ፣ ቼክ ስታተስ የሚላለ። እዚህ ጋር ስታርት ነው አፕሊኬሽን የመጀመሪያው ምዝገባ ላይ ክሊክ አድርገን የምንገባበት ነው። ሬጂስተር ራሱ ምዝገባ እንደሚደረግበት ነው። ቼክ ስታተስ ፓስፖርት ከተመዘገባችሁ በኋላ እንዴት ሆኗል ከዛ ከታትሞ ወጥቷል ምን ደረጃ ላይ የሚለውን ቼክ የሚያደርግበት ነው። ከስር ደግሞ ስትመለከቱ ብዙ ማለት ይችላል። ለምሳሌ ከመግባታችሁ አፕላይ እዚህ ጋር ኢስላም ደግሞ how to apply for passport የሚላል እንዴት ትመዘገባላችሁ ፓስፖርት ላይ የሚል ጥያቄ ያመጣልናል። ከስር ስትመለከቱ ኒው ፓስፖርት የሚላል አሁን እዚህ ጋር ኒው ፓስፖርት፣ ኤክስፓየር ፓስፖርት፣ ፓስፖርት ፔጅ ራን አውት፣ ቼንጅ ፓስፖርት ዳታ፣ ኤርጀንት የሚላል፣ ኦሪጂን አይዲ፣ የሎ ካርድ የሚላል። እዚህ ጋር አሁን ኒው ፓስፖርት በኖርማሊ በቃ 3 ወርም 2 ወርም ቆይቶ በራሱ ጊዜ መጣት የሚችልበት ነው። ሌላ ደግሞ እዚህ ጋር ኤርጀንት የሚላል ኤርጀንት ነው አስቸኳይ ደግሞ ምንድነው 2 ቀንና 5 ቀን ላይ መድረስ የሚችል ማለት ነው። የ2 ቀኑን ከመረጣችሁ 25 ሺህ ነው። የ5 ቀኑን ከመረጣችሁ ደግሞ 20 ሺህ ነው። ያኛው ኖርማሊ በጊዜው ሂደቱን ጠብቆ በራሱ ይምጣ የምትሉ ከሆነ የ5 ሺህ ነው ማለት ነው። አሁን እናንተን ማትረፋችሁ ምንድነው እዚህ ጋር ይሄን ካያችሁ እናንተ ተጨማሪ 5 ሺህ መክፈል የነበረባችሁ ላይ 6 ሺህ ከፍላችሁ ነው ፕሪንት ወይም ማዘዝ የመጀመሪያው ትዕዛዝ መስጠት የምትችሉት ማለት ነው። እናንተ ከከታተላችሁ 1 ሺህ ብቻ ወይም 500 ብቻ ታተርፋላችሁ ማለት ነው። ኒው ፓስፖርት የሚላል ኤክስፓየር ነው ነው ፈለግከው የሚለውን ይጠይቃል። እዚህ ጋር ፕራይሱን ጭምር አስቀምጦልናል። ላርጅ አድርገን ላሳያችሁ። እዚህ ጋር አሁን ምንድነው የሚለው ፓስፖርት ታይፕ አዲስ ነው። ፕራይሱ ስንት ነው? 5000 ብሏል። አፕላይ የሚለውን እዚህ ጋር ከሁሉም ከተስማማችሁ ምንድነው የምታደርጉት? አፕላይ የሚለውን ትነካላችሁ ማለት ከስር ያለችዋል። የመጀመሪያ አንደኛ ላይ ፕሪፔር ኦል ሪኳየርመንት ዶክመንት ፎር ዚስ ሰርቪስ ለዚህ የሚያገለግለውን ለሰርቪስ የሚያገለግለውን ሁሉ ነገር አዘጋጅተሃል ወይ ነው እየጠየቃል። የመጀመሪያው ይላል ቫሊድ ቀበሌ አይዴንቲቲ ካርድ ይላል። የቀበሌ አይዴንቲቲ ካርድ አለክ ማዘጋጀት አለብኝ ማለት ነው። ሁለተኛ አውተንቲኬትድ በርዝ ሰርቲፊኬት አለ። በርዝ ሰርቲፊኬት የልደት ካርድ እዛ ከልደት ድረስ ቼክ የተደረገበት የልደት ካርድ መሆን አለበት። እንደገና ቼክ ሰርቪስ ሰርቲፊኬት አዲስ የሚሆን ሴሌክት አድርገናል። ሶስተኛ ስካን ኦል ኮረንት ዶክመንት እንደ ሪሳይዝ አኮርዲንግ ቱ ዘ ጋይድላይንስ መጀመሪያ ሁሉንም ስካን አድርገን ዶክመንቶችን ማጽደቅ ይችላል። ሁለተኛ ሪሳይዝ አድርገን ለተፈለገው ማስገባት አለብኝ ይላል። አራተኛ ፔይ ዊል ቢ ስለው ኦንላይን እንደ ባንክ ዩዚንግ ፔመንት ኮድ ጀነሬትድ አፍተር አፕሊኬሽን ፎርም ሳብሚትድ አፕሊኬሽን ሳብሚት ካደረጋችሁ በኋላ የገባው ሜሴጅ ምን ታደርጋላችሁ? ክፍያውን በሱ መካሄድ ትከፍላላችሁ ይላል። አፍተር ዩ አፕላይ እዚህ ጋር መሰለኝ ላይ after you apply for this service you must print the last page which has been your appointment and the delivery date and the time take a paper with you to appointment የሚላል። ይሄ ማለት 5 ላይ ያለው ምንድነው after you apply for this service ይሄ ማለት አፕላይ ወይም ከተመዘገብን በኋላ you must print the last page which has been your appointment የሚላል። የመጀመሪያ ማለት የመጨረሻው ኮምፕሊት ያደረገበትን ፕሪንት ማድረግ የትኛው እንደምንልና ዴሊቨሪ ዴት እንደ ታይም ስላለ ማለት ነው። ያ ፓስፖርቱ መድረስበት ኢሚግሬሽን ላይ ደን
ቀንና ሰዓት ጠብቀን ያ ፕሪንት ማድረግ የምንችልበት ሲሆን ቴክ ዘ ፔፐር ዊዝ ዩ ቱ ዩር አፖይንትመንት ይላል። የመጨረሻውን ወረቀት ፕሪንት አስደርገን ኢሚግሬሽን ላይ ሄደን የምንቀበልበት አማራጭ ነው ማለት ነው የሚነግረን። ስድስተኛ ደግሞ when you come to the office on appointment date ይላል you need to make sure that መጀመሪያ ኢሚግሬሽን ላይ ከመሄዳችሁ በፊት ማወቅ ያለባችሁ ነገር ይላል። አንደኛ you have appointment paper with you አፖይንትመንት ወይም ትዕዛዝ አዘዘን ከዚህ ይሄ አመልክተን መጨረሻ ላይ ፕሪንት ያደርገን የምንይዝበትን ወረቀት ይዘን መሄድ አለብን። ሁለተኛ you have original required document with you original ዶክመንቶቹ ለምሳሌ ቀበሌ አይዲ ሊሆን ይችላል። ሌሎች ሰርቲፊኬቶቹ እጅ ላይ መኖር አለበት። የክፍያው ከከፈልበት ፕሪንት መኖር አለበት ነው። this should be the same document that you uploaded with the online application ይሄ መጀመሪያ አሞልተን ያስገባንበት ስምና አሁን ይዘን የምንሄድበት መለያየት የለበትም። የመጀመሪያ ኦሪጂናል መሆን አለበት ይላል። ከዛ ቀጥሎ ደግሞ ሶሻል ሚዲያ if you are applying as applicant እንደ ተመዝጋቢ ከተመዘገባችሁ በኋላ you should come yourself ራሳችንን መሄድ የምንችለው እኛ ከተመዘገብን በኋላ ደራሰው ቀጠሮ ላይ መድረስ እንደማይችል መገርጾ for example applicant are not allowed in the acceptable if you are applying as a guardian or parent you have been accompanied to child or toddler ይላል። ከዛ ከሌቤስ ተነስተን ማልተን ከሆነ በእነሱም ይዘን የመገኘታችን የግድ እንዲሆን ነው መነግረው። ይሄን ከተስማማን በኋላ ምን እናደርጋለን ብላይናው ይብሩን ካለን ከዛ በኋላ እዚች ጋር ሳይት ተመርጣላችሁ ማለትም የፓስፖርት ከመቀበያ ሲደርስ ማለት ነው። አንተ ያላችሁበትን ተመርጣላችሁ። እኔ ዴጎች ኢሚግሬሽን ኦፊስ ያለበትን አንድ ምርጫ አለኝ እሱን እመርጣለሁ። ከዛ በኋላ ፓስፖርቱ ሲደርስ የት ነው የምትቀበለው የሚለውን እስቲ የመጀመሪያውን ሜን ኦፊስ ብዬ እመርጥለታለሁ። ከዛ እዚች ጋር እንደምታዩት አፕሊኬሽን ሳይት እና ዴሊቨሪ ሳይት የኛ የምናመለክተው ከአዲስ አበባ ነው የምንቀበለው ከአዲስ አበባ ነው የሚለውን እዚህ ጋር ያሳየናል ማለት ነው። ከዛ እቺን ራይት እናረጋለን አምናት ሮቦት የምትለውን ከዛ ኔክስት እንላለን ማለት ነው። እዚች ጋር አውቶማቲካሊ አሁን አቬለብል የሆነ የመጀመሪያ ጊዜ ቀን 29 እና 30 መች ሜይ ማለትም ከ4 ወር በኋላ ምናምን ማለት ነው አቬለብል የሆኑ 2 ቀኖች አሉ። ኔክስት ብትሉ ደግሞ ጁን ላይ ከ5 ወር በኋላ ምናምን ደግሞ እነዚህ ቀኖች አሉ ማለት ነው። እናንተ የሚመቻችሁን ፕሮባብሊ ከናንተ ስኬጁል ጋር የሚሄድ ነገር ትመርጣላችሁ። ለኔ ግን ለፍጥነትም ስለምፈልገው የመጀመሪያ ቅርብ የምትባለው 29 ነች። ሜይ 29ን እመርጣለሁ። ከዛ በቀኝ በኩል ላይ ደግሞ ታይም ቀኑን መርጣችኋል። ጊዜ ትመርጣላችሁ ሰዓት ማለት ነው። 3 ሰዓት እስከ 4 ከ4 እስከ 5 የሚሉ ሰዓቶች አሉ። 14 እስከ 15 ማለት ደግሞ ከሰዓት ከ8 ሰዓት እስከ 9 ከ15 እስከ 16 ማለት ደግሞ ከ9 እስከ 10 ከ11 እስከ 12 ማለት ነው። ከ10 እስከ 11 ማለት ነው። ስለዚህ እኔ ደግሞ ጧት ይመቸኛል። ስለዚህ ከ3 እስከ 4 ሰዓት የሚለውን እመርጣለሁ ማለት ነው። ስለዚህ ኔክስት እንላለን። ከዛ እዚች ጋር የሚመጡላችሁ ዲቴሎች ስለ ፓስፖርታችሁ የሚገቡ ዲቴሎች ናቸው። እነሱን በትክክል መሙላት ነው። የመጀመሪያው ፈርስት ኔም የምትለው ፓርት ላይ ስማችሁን ታስገባላችሁ። ሌላኛው ኖቲስ ማድረግ ያለባችሁ ኮከብ ነገር ያለባቸው ነገሮች እንዳለ መዝለል አይቻልም፣ መተው አይቻልም ማለት ነው። ኮከብ የሌለባቸውን ግን መተው ይቻላል። ለምሳሌ ኢሜል ወይም ደግሞ የልደት ካርድ መለያ ቁጥር ብሎ ያስቀምጧቸው እነዚህ መዝለል ይቻላል። ኦር የአይን ቀለም የጸጉር ቀለም የሚሉትን እነዚህን አሁን አለመሙላት ይቻላል። ያው ከተወገዛገባችሁ ነው እንጂ ብትሞሏቸው አሪፍ ነው። ስለዚህ ስሜን አስገባለሁ ፈርስት ኔም ላይ። ከዛ በኋላ ላይ የአባቴን ስም አስገባለሁ። ከዛ በኋላ ላይ ደግሞ የአያቴን ስም አስገባለሁ። ከዛ ቀጥሎ እየጨረስን ለመሄድ የልደት ቀናችንን እናስገባለን ማለት ነው። ኦኬ የልደት ቀናችንን እዚች ጋር ዓመተ ምህረት ለመምረጥ ስትፈልጉ እቺ ዓመተ ምህረቷን ብትነኳት ያስመርጣችኋል። በቶሎ ዓመተ ምህረቱን ፒክ ለማድረግ ማለት ነው። ስክሮል አድርጋችሁ መምረጥ ትችላላችሁ። ከዛ ወሮቹ ላይ ደግሞ እዚች ጋር ወደ ቀኝና ወደ ግራ ያያረጋችሁ መምረጥ ትችላላችሁ። ቀኖቹ ደግሞ እዛው ጋሉላችሁ። ከዛ ኦኬ ማለት ነው። ይሄንን አስገባን። ከዛ በኋላ ላይ ደግሞ በአማርኛ ስማችሁን ታስገባላችሁ ማለት ነው። እነዚህ ነገሮች በጣም ኖቲስ አድርጓቸው ስፔሊንግ ኤረር ምናምን እንዳይኖር። ያለበለዛ ቀደም ኮሬክሽን ምናምን በሚለው መንገድ በኋላ ላይ ማስተካከል ደግሞ ግዴታ መክፈልና ቀጠሮ መጠበቅ ሊጠበቅባችሁ ይችላል ማለት ነው። ስለዚህ ስልኬንም ማስገባለሁ። ኢሜል ያው ቀደም እንዳልኳችሁ ኮከብ ስለሌለው እዚች ጋር ግዴታ አይደለም፣ ግን ካላችሁ ታስገቡ አሪፍ ነው። የተወለዳችሁበትን ቦታ አስገቡ ይላችኋል። እሱን ታስገባላችሁ።
ከዛ በኋላ ላይ በርዝ ሰርቲፊኬት ዩኒክ አይዲ ማለት የልደት ካርዳችሁ ላይ እዚች ጋር ነምበር ብላ ቁጥር አለች። ለምሳሌ እኔ ጋር የምታየኛለ እሱን አስገባለሁ ማለት ነው። እሷን እንድታስገቡ ነው። መተውም ግን ትችላላችሁ። እሱን አስገባለሁ። ከዛ የስራ ዘርፍ እዚች ጋር ያው ዶክተሮች፣ ነርሶች ኦር ኤኒ ደላላ፣ አርክቴክት ብዙ የእምነት ተቋም ውስጥ ያላችሁ ኦር ፓስተር፣ ቄሶች ምናምን የሚሉትም እንዳለ አሉ። እኔ ግን ያው ፈልግ ያጠቻለሁ ቱ ቢ ኦነስት። እንግዲህ ወይ አይኔ ከሆነ አላቅም አይቲ ሪሌትድ የሆነ ነገር አላገኘውኝም። ሶ ያለኝ ምርጫ ምንድነው ቴክኒሻን ብዬ ማስገባት ነው። ግን ይሄንን አለማስገባት ምናምንም ትችላላችሁ። እንደነገርኳችሁ የጸጉር ቀለም ብላክ ነው፣ ጾታ ወንድ ነው፣ ጋብቻ ነው፣ ሲንግልን እመርጣለሁ። እቺ ጋር ስማችሁን ምናምን እንዳልኳችሁ ቼክ አድርጉ በደንብ። ኔክስት እንላለን። ከዛ በኋላ ላይ እዚች ጋር ፐርሰናል ኢንፎርሜሽን ላይ ሪጅን ክልሎች ላይ ያላችሁ ሪጅናችሁን ትመርጡና ክልላችሁን ትመርጡና ከዛ ያላችሁበትን ከተማ ደግሞ ሲቲ ላይ ታስገባላችሁ ማለት ነው። ከዛ በኋላ ላይ ስቴት፣ ዞን፣ ወረዳ ምናምን የሚሉ ነገሮች አሉ። እነዚህ ኦፕሽናል ናቸው፣ ግዴታ አይደሉም። ኔክስት እንላለን። ከዛ በኋላ የቤተሰብ ዲቴል ነው የምታስገቡት ማለት ነው። እሱን ለማድረግ አድ ፋሚሊ የምትሏን ትነካላችሁ። ከዛ በኋላ አሁን የምታስገቡት ቤተሰብ ከናንተ ጋር ያለውን ሪሌሽን ታስገባላችሁ። ስፓውስ ማለት ባል ወይም ሚስት ማለት ነው። ለምሳሌ ሚስት ከሆነች ይሄንን ፓስፖርት አፕላይ ያደረገች ያለችው የባሏን ስም እና የአባቱን ስም ታስገባለች። ባል ከሆነ ደግሞ የሚስቱን ስም ወይም የአባቷን ስም ያስገባል ማለት ነው። አድ ትላላችሁ። ሌላ ድጋሚ አድ ማድረግ ስትፈልጉ የአባቴን አስገባውኝ ከዛ በኋላ አድ ፋሚሊ ብዬ ደግሞ የእናቴን አስገባለሁ ማለት ነው። አሁን ያገባችሁ ሰዎች ካላችሁ ለምሳሌ አድ ፋሚሊ ብላችሁ ደግሞ የሚስታችሁን ባል ከሆነ የሚስቱን፣ ሚስት ከሆነች የባሏን ታስገባለች ማለት ነው። ለጊዜው እኔ ግን ሁለቱ። ከዛ እዚች ጋር ፓስፖርት የሚሰጣችሁ ወረቀት ስንት ገጽ ነው የሚለውን ያስመርጣችኋል። 32 ነው ባይ ዲፎልት የሚመጣላችሁ። 32ን ትመርጡና ከስር አምናት ሮቦት የምትለዋን ቲክ ታረጉና ሰሚት ትላላችሁ። ከዛ በኋላ ላይ እዚች ጋር የሚያስፈልጋችሁ ነገር ምንድነው? የመስሪያ ቤት መታወቂያ ሊሆን ይችላል። ኦር ደግሞ የአብዛኛው ሰው መታወቂያ የራሱ ስላለው መታወቂያችሁን ብታስገቡ እዚች ጋር አውተንቲኬትድ በርዝ ሰርቲፊኬት ነው የሚለው መታወቂያ ስለሆነ ይሄው አይዲ ካርዴን እዚች ጋር አፕላይ አዳረኩ ማለት ነው። ሁለተኛው ላይ እንደዚህ አረጊ አውተንቲኬትድ የሆነችዋን አስገባለሁ ማለት ነው። እዚህ ጋር ካያችሁት ከ1 ሜጋባይት ማነስ አለበት እያንዳንዷ ፋይል ማለት ነው። አይዲያቸውን ከ1 ሜጋባይት መብለጥ የለበትም ምናምን እና ኢሜጅ ፎርም እና ፒዲኤፍ ፎርም መሆን ይችላል ነው የሚላችሁ። ስለዚህ እንደዛ አርገናልኛ አፕሎድ እንላለን። ፋይሉን እንዳይምታታባችሁ የመታወቂያችሁን እንትናችሁ ለየብቻ እንዳይሆን ማለት ነው። ከዛ በኋላ እዚች ጋር ሰመሪ ያሳያችኋል። ቀጠሯችሁ በሚደርስበት ሳላይም ከዛ በፊት ከተፈለጋችሁ ቴክስት ይደረግላችኋል ይለናል። አዲስ አመልካች ከሆናችሁ ግን በቀጠሮ ቀን ኢሚግሬሽን ዜግነት አገልግሎት ዋና መስሪያ ቤት እንድትመጡ ምን ይዛችሁ የተረጋገጠ የልደት ሰርተፊኬትና የቀበሌ መታወቂያ ይዛችሁ ይለናል። ኦኬ ይሄ እንደ ማስታወሻ ነገር ነው። ስለዚህ እዚች ጋር ከላይ ካያችሁት አዲስ ነው የጠየቃችሁት። ከዛ በኋላ ዛሬ ነው የጠየቃችሁ ጃንዋሪ 15። ከዛ ለሜይ 29 ነው የተቀጠረው ይላችኋል። ጧት ከ3 እስከ 4 ሰዓት ነው ተብሏል። ከዛ አፕሊኬሽን ነምበሬን እዚች ጋር ያሳየኛል። ኦፊሱ ደግሞ ያው እዛው ዋናው መስሪያ ቤት ነው ይለናል ማለት ነው። ከዛ እዚች ጋር ፐርሰናል ኢንፎርሜሽናችሁን በደንብ ቼክ አድርጉ፣ ስፔሊንግ በተለይ ማለት ነው። ከዛ እዚች ጋር አውተንቲኬተድ በርዝ ሰርቲፊኬት ምናምን ደግሞ ያሳያችሁትን ቪው ብትሉት ያሳያችኋል፣ ለማን ያወርድላችኋል። እሱን ከፍታችሁ የምርም ትክክል ነው ወይ አድ ያረኩትኝ የሚለውን ማየት ትችላላችሁ ማለት ነው። ሁሉንም ነገሮች ካስገባችሁ በኋላ እዚች ጋር ኮንፊርም አፕሊካንት ዲቴልስ የምትለዋን እዚች ጋር ክሊክ ታረጋላችሁ፣ አረጋገጣችሁ ማለት ነው። ከዛ በኋላ ላይ እዚች ጋር ኔክስት ትላላችሁ ማለት ነው። ከዛ በኋላ እዚች ጋር የሚታያችሁ 5000 ብር አለ። 5000 ብር ትከፍላላችሁ ማለት ነው። መክፈያ መንገድ በቴሌ ብር፣ በሲቢኢ ብር ምናምን አለ እንትን ይላችኋል፣ ያሳያችኋል። በቴሌ ብር ብለን እንምረጥና እኛ ኔክስት እንበል።
እዚች ጋር ምንድን እንደምናረግ ነው ስቴፕ ያለው የሚያሳየን። እስኪ እነሱን በስልኬ ልክፈልና ቀላል ነው ብዬ አስባለሁኝ እና እነሱ ደግሞ በ78 76 ላይ ይልኩላችኋል እንትን የክፍያ ኦርደር ምናምን ማለት ነው። ኦርደሯ ይቺ ኢፒ ምናምን የምትለዋን አያችኋት? ይቺን ይልኩላችኋል እነሱ ቴክስትም ላይ ማለት ነው። እሷን ራሷን ኮፒ አድርጋችሁ መክፈል ትችላላችሁ ማለት ነው። ይህንን ጥያቄ ካቀረብን እስከ 3 ሰዓት ድረስ ውስጥ ክፍያውን መክፈል አለብን ይላል። እሺ አሁን ደግሞ ቴሌብር ላይ ያለውን ስቴፕ እናያለን። በፍጥነት ቴሌብር ላይ ፒናችንን አስገብተን እንገባለን። ከዛ በኋላ ፔመንት የምትለው ኦፕሽን ከስር ሆም እና ፔመንት አለ። ፔመንት ላይ ከዛ ዌብሳይታቸው ላይ የሚያሳዩት ስቴፕ ትንሽ ስቴፑ የተለያየ ነው። ፔመንት ውስጥ ዩቲሊቲ የምትላለች። ከዛ በኋላ እነሱ ያሉት ኢሚግሬሽን ፓስፖርት የምትል ፈልጉ ነበረ፣ ግን እዚች ጋር ታክስ ኤንድ ገቨርንመንት ሰርቪስስ የምትለው ውስጥ ነው ያለው። እሱ ደግሞ እዚች መጨረሻ በቀኝ በኩል ኢሚግሬሽን ሰርቪስስ የምትላለች። ከዛ እሷን ትነካላችሁ። ከዛ ፔመንት ሪፈረንስ ነምበሩ ማለት ቅድም ያየናት ማለት ነው። ኢፒ 150 ምናምን ብላ ለኔ ታየች ማለት ነው። ልክ እሷን አስገብታችሁ ኔክስት ስትሉ ከዛ በኋላ ላይ እዚች ጋር ከስተመር ኔም ብሎ የእናንተን ስም ማምጣት አለበት። ምክንያቱም እዛ ዌብሳይቱ ላይ ስትመዘገቡ ቅድም ለአፕሊኬሽን ስማችሁን ስላመጣ ማለት ነው። ከዛ በኋላ ያው 500 ብር ነው ይለናል። 5000 ብር ነው። ስለዚህ ኔክስት እንላለን። በኋላ ያው ሰመሪ ነገር ያመጣልናል። ፔይ እንላለን ማለት ነው። ያው ይሄንን ስክሪንሻት ምናምን ያስከፈለጋችሁ ስክሪንሻት ታረጉታላችሁ ማለት ነው። የነዛንም ካያችሁት ቴክስት ኤስኤምኤስ ቅድም ያላሳያችሁ ልክ መጀመሪያ ላይ ፔመንት ኦርደር ብለው ኢፒ ምናምን የምትለዋ እዚች ጋር ከታየቻችሁ ኦርደር አይዲ ብሎ ኢፒ ምናምን 360 ብላ የምትጨርሷ በእሷ አይደል የከፈል ነው። እሷን ክፈሉ ነገር ብሎ ነበረ። አሁን እዚች ጋር ደግሞ ፔመንት ኮንፊርሜሽን 5000 ብር ለኢፒ ምናምን 360 ብላ ለምትጨርሰው ከፍለሃል አለኝ። which means እነሱ ጋር ደርሷል ማለት ነው። አሁን ስልካችን ክፍያችንን ጨረስን ማለት ነው። ከዚህ በኋላ ላይ ያንን ፓርት እንግዲህ እነሱን መጠበቅ ነው። ያችን ቀን ማለት ነው ሜይ 29 እንጠብቃለን ማለት ነው። መጀመሪያ ለዚህ ቪዲዮ በጣም ይቅርታ ይጠይቃለሁ። ሳውንድ በጣም ችግር አለበት። ኤዲት ያደረኩኝ ነበር ሳውንድ ሙሉ ብሎ ይቀየረው ማለት ነው። ስለዚህ ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ። ዮሐንስ ነኝ። መልካም ጊዜ ይሁንላችሁ። ቻው።